ስለርሶ አስተዳደግ ቢያጫውቱ። አፍሪካን ድርጅት ገና ሲቋቋም ውጭ ጉዳይ ሚኒስቴር ስለነበር ወደዛ እንድዛወር ተደርጎ አብሬ ከአፍሪካን ድርጅት ጋር ያደኩ ሰው ነኝ ማለት ይችላል። ብዙ ጊዜ አድዋን ስናከብር አድዋ የአፍሪካ ድል ነው የምንለው። በሶማሌላንድ አድርጌ በኤርትራ አድርጌ ኢትዮጵያን ይዛሉ ብሎ ነው የመጣው ጣሊያን። ሞክሮ በጣም ተቀጥቅጦ ነው የመጣው። አድዋ ማለት ለማንም ጥቁር የሚኮራበት ድል ነው። የአፍሪካ አንድነት ድርጅት ምንድን ነው? እንዴትስ ተጀመረ? ኢትዮጵያ ውስጥ ማንኛውም ሰው መጥቶ ነፃ መሆን ይችላል። ያኔ እንደነ ሙጋቤ ያለ ሰው አለ፣ እንደነ ናስር ያለ ሰው አለ። እነሱ ሁሉ አዲስ አበባ መጥተው በጣም ነው በነፃነት መናገርም የሚችሉት፣ ሀሳባቸውን መግለጽ የሚችሉት፣ ስለ ሀገራቸውም ሆነ ስለ ቅኝ ገዢዎቻቸውም ሆነ መናገር የሚችሉት አዲስ አበባ ውስጥ። ስለዚህ ያንን ይዞ ነው የተነሳው አፍሪካ አንድነት የሚባለው ሀሳብ። የአድዋ ድል ለአፍሪካ ነፃነት አስተዋጽኦ ነበረው ብለው ያምናሉ? አንድ አፍሪካ ሀገር ኃይል እንደዚህ አድርጎ ለመጀመሪያ ጊዜ ማለት ነው ሲያሸንፋቸው ስለ ትልልቅ ድሎቻቸው ስለ ሆኑት ነው እንጂ እውነት የሚያወሩት አሁን የጣሊያን ትምህርት ቤት ነው ሄዱ አድዋ ሄደን ተሸነፈን የሚሉልሽ አይልም። እንግሊዝ ሀገር ያሉ ትልልቆቹ ዩኒቨርሲቲዎች እንዲህ ያለ ነገር መሆኑን ጽፈውታል። ብዙ ጊዜ ስለ አፍሪካ አንድነት ድርጅት ሲነሳ የንጉሱ ስም አይነሳም። በምንም አይነት መርሳት የማይገባን በጣም በአፍሪካ ነፃነትና በአፍሪካ ህብረት የሚያምኑ ሰው ነበሩ እና የትም ቦታ በሄዱበት እኛ አፍሪካውያን ብለው ነው የሚናገሩት። ዩኤን ውስጥ ሆነሽ ደግሞ ስትሰሪ ወደ ሴራሊዮን ሄድሽው። አዎ። እንዴት እርስ በእርስ ጦርነት ባለበት አገር ለመሄድ ደፈርሽ? የግድ የነሱ ስሜት፣ የነሱ ቁስል፣ የነሱ ብስጭት ሊሰማሽ ይገባል። ይሄ ሽበት ምን እንደሚሰራ ማመናቸው። አሁንም ቢሆን የትም ቤት ገብተሽ የስ ማማ ፕሊዝ ሲዳውን ማማ ተብለሽ የስ ማማ ትከበሪያለሽ። በኋላማ ማማ አፍሪካ ይሉኝ ጀመረ። የአፍሪካን አርቲስቶች ስናይ በሁሉም ዘርፍ ብንጠቅሰው አፍሪካ እነዚህን ሁሉ አካታ ለኢኮኖሚው ለቱሪዝሙ ይረዳል ብለሽ ታስቢያለሽ? አፍሪካ ትሬድ ፌር የሚባል አለ። ሜትር አፈወርቅ ተክሌን ይዤ እስቲ ያንተን 1 2 3 ስዕሎች ይዘን እንሄድ። ያ ሰው ከእንደ ግርማ ሞገሱ ይታይሻል። ያንን ጃኖም ለብሶ የሱ ስዕሎች እዛ ሆነው ግርማ ሞገሱ ብቻ በቀን 127ኛው የአድዋ በዓል እንዲሁም ደግሞ ለ60ኛው የአፍሪካ ህብረት ድርጅት ምስረታ እንኳን አደረሰን እንላለን።